ክቡራን አሰልጣኞቻችን እንኳን ወደ ኢንሮድስ የመንገድ ዲዛይን ሶፍትዌር በሰላም መጣችሁ ላለው በዚህ ስልጠና የምናየው ኢንሮድስ የሚባለውን ሶፍትዌር እንዴት አድርገን ለመንገድ ዲዛይን ልንጠቀምበት እንደምንችል ይሆናል። ይህ አሁን የምንጠቀምበት ኢንሮድስ ከአውቶካድ 2004 2005 2006 ጋር ራን ማድረግ ይችላል። በሌላ በኩል ኢንሮድስ የራሱ የሆነ የካድ ዊንዶ አለው። ይህ ማይክሮ ስቴሽን ይባላል። ስለዚህ ከሁለት ባንዱ ማለትም ወይ በአውቶካድ ወይም ደግሞ በማይክሮ ስቴሽን በመጠቀም ዲዛይን ማድረግ እንችላለን። በዚህ ስልጠና የምናየው ኢንሮድስን ከአውቶካድ ጋር ምክንያቱም አብዛኛው መሐንዲስ ከአውቶካድ ጋር ፋሚሊያር ነው። ስለዚህ እንዴት አድርገን በኢንሮድስ እና አውቶካድን አንድ ላይ አድርገን እንደምንጠቀም እናያለን። በመሆኑም በመጀመሪያው ክፍል የምናየው ኢንሮድስን መጀመር የሚለው ይሆናል። ኢንሮድስን ለመጀመር ምንድነው የምናደርገው? መጀመሪያ ስታርት ጋር መተን ክሊክ እናደርጋለን። ከዛ በኋላ ኦል ፕሮግራምስ ጋር እንሄዳለን። ከዛ ቤንትሌ የሚለው ጋር እንመጣለን። ከዛ ኢንሮድስ ግሩፕ ቨርዥን 8.8 ጋር እንመጣለን። ከዛ በኋላ ሴሌክት ካድ ፕላትፎርም የሚለው ጋር እንመጣለን። እዚህ ጋር ስንመጣ አውቶካድ እና ማይክሮ ስቴሽን የሚላል። ስለዚህ እኛ አሁን የምንሰራው ካድ ፕላትፎርማችን አውቶካድ ስለሆነ አውቶካድ ጋር ክሊክ እናደርጋለን። ዘን ኦኬ እንላለን ማለት ነው። ይሄን ካደረግን በኋላ ተመልሰን ወደ ስታርት ሜኑ እንመጣለን። ዘን ኦል ፕሮግራምስ ከዛ በኋላ ቤንትሌ ዘን ኢንሮድስ ቨርዥን 8.8 ከዛ በኋላ ኢንሮድስ አውቶካዱ እየከፈተ ነው እንደምታዩት። ኢንሮድስም ከፈተ ማለት ነው። ስለዚህ ክቡራን አሰልጣኞቻችን ኢንሮድስን እንደዚህ አድርገን ማስጀመር እንችላለን ማለት ነው። አመሰግናለሁ።